ክሮንስ ፊስቱላ ስንል ደግሞ የትኛው አይነት ፊስቱላ ነው? የዚህ ቪዲዮ ባለ ታሪክ ከሰሜን ኢትዮጵያ ጫፍ የመጣ አንዱ ታካሚ። ክሮንስ ፊስቱላ ማለት ፔሪያናል ፊስቱላ ሆኖ ክሮንስ ዲዚዝ አሊያም ደግሞ የአንጀት ብክነት ብለን የምንጠራው በሽታ ያለባቸው ሰዎች ላይ የሚመጣ ፔሪያናል ፊስቱላ ነው። ክሮንስ ፊስቱላ ከተለምዶ ፔሪያናል ፊስቱላ በብዙ ነገሮች ይለያል። አንደኛ እንዲህ አይነት ፊስቱላ ብዙ ጊዜ ብዙ የውጭ ቀዳዳ ሊኖራቸው ይችላል። ሁለተኛ ክሮንስ ፊስቱላ በተደጋጋሚ ሊወጣ ይችላል። ሶስተኛ ብዙ ጊዜ ፊስቱላዎች ሲምፕል ናቸው። ክሮንስ ፊስቱላ ደግሞ በተቃራኒ ብዙ ጊዜ ኮምፕሌክስ ፊስቱላ ነው። አራተኛ ከፍንጥጣ በጣም ራቅ ያለ ቦታ ላይ ወደ ጀርባ፣ ወደ ታፋ፣ አንዳንዴ ከፊት ለፊት ደግሞ ዘር ፍሬ ላይ እንኳን ሊፈርጥ ይችላል። አምስተኛ አብዛኛው ፊስቱላ ከሰርጀሪ በኋላ በ4 እስከ 6 ሳምንት አቨሬጅ በ5 ሳምንት ሚድን ሲሆን ክሮንስ ፊስቱላ ግን ለረጅም ሳምንታት አንዳንዴ ለረጅም ወራት ሳይድን ሊቆይ ይችላል። እዚህ ባለ ታሪክ ታካሚም 3 ወር በፊት በቀኝ በኩል የተሰራለት ፊስቱላ መስመሩ አልዳንም። በተጨማሪ ደግሞ በቅርቡ እንዲህ እንደሚታዩት ዘር ፍሬ ላይ አብጦ ስክሮታል አብሰስ ሊሆን ይችላል ብሎ አፈርጦለታል። ግን በደንብ ቼክ ስናደርገው ከዚህ ስክሮተም ተነስቶ እስከታች ከፍንጥጣ ጋር ይገናኛል። ይሄ ማለት ከዘር ፍሬ ተነስቶ ወደ ፍንጥጣ የሚሄድ ረጅም ክሮንስ ፊስቱላ ማለት ነው። የክሮንስ ፊስቱላ ህክምና እንደ ሌላኛው ፊስቱላ ቀጥተኛ ህክምና አይደለም። ብዙ ነገሮችን አንድ ላይ ያጣመረ ነው። እነዚህም ለሳምንታት አንዳንዴ እስከ 6 ሳምንት አንቲባዮቲክ እንሰጣለን። ለጊዜያዊ ደግሞ ፈሳሽ በደንብ እንዲያወጣ ድሬኔጅ ሴቶን እናስቀምጣለን። ሶስተኛ ላይ ኢሙኖሞዱሌተርስ የሚባሉት ክሮንስ ዲዚዝ ላይ የሚሰሩትን መድኃኒቶች እንሰጣለን። አራተኛ ላይ ዲፊኒቲቭ የሆነ ስር ነቀል ሰርጀሪ እንሰራለን።